ማለት ነው። ማን? እዩ ጩፋ። የመጋዘኖቹ ምክትል ፕሬዝዳንት ሲሆን ታዲያ ያው ካውንስሉ በእነዚህ ስብስቦች አይደል የሞላው። የነ ጻድቁ ህብረት አለ፣ ወንጌላውያን አብያተ ክርስቲያናት፣ የነ ማን ነው የነ ተዘራ ምናምን ህብረት አለ፣ የፍቅር ህብረት ምናምን የሚባል በሌላ አካል የሚመራ ደግሞ አለ። እዚህ ጋር ደግሞ አለ ቪዥነሪ የሚባል አለ፣ ሐዋርያ ነኝ ብሎ ራሱን በሚጠራው በነ ዘላለም የሚመራ ህብረት አለ። የነዚህ ሁሉ ህብረቶች ስብስብ ጥላ ካውንስሉ ነው። በዚህ ካውንስል ውስጥ ከሁሉም ህብረት ውስጥ የቦርድ አባላት አሉ። የቦርድ አባላት አሉ። ከወንጌላዊ አብያተ ክርስቲያናት ከቃለ ሕይወት አለ፣ ከመካነ ኢየሱስ አለ፣ ከዛ በኋላ ደግሞ ከቪዥነሪ አለ፣ ከዛ በኋላ ደግሞ ከፔንቴኮስታል አለ። ፔንቴኮስታልን ወክሎ የቦርድ አባል እንዲሆን የዚህ የካውንስሉ የቦርድ አባል እንዲሆን የተመረጠው ማን ነው? እዩ ጩፋ ነው። ስለዚህ በዞሮ ዞሮ የቦርድ አባል ሆኗል ማለት ነው። ሆኗል ሲባል ተቀባይነት ያገኝ እናያለን። እኛ ግን ጥሪያችንን እናስተላልፋለን። ትንሽዬ ጭላንጭል ተስፋ እያየንበት ባለንበት በካውንስሉ ትንሽዬ ጭላንጭል ተስፋ እያደረግን ባለንበት በዚህ ሰዓት ላይ ካውንስሉን አደባባይ ላይ የሚቃወም ወንበዴ እያለ መሪዎቹን የሚያንጓጥጥ ስርዓት የሌለው ንግግር የሚናገር ከፍቃድ ውጪ የዘይት ችርቻሮን ቢዝነሱ አድርጎ የያዘን አቶ እዩ ጩፋ የተባለን ግለሰብ ካውንስል ውስጥ እንደ አንድ የቦርድ አባል አድርጎ መቀበል ራሱ እሱ በህዝብ ዘንድ ታማኝነት ማጣትን ያስከትልባቸዋል። መጀመሪያም በቋፍ ላይ ያለን ተቀባይነት የማጣት ስጋት አሁን በሙላት እንድታጡት ያደርጋልና ጥያቄ እናቀርብላቸዋለን። በምን መስፈርት ነው ይሄ ግለሰብ የቦርድ አባል የሚሆነው? ገንዘብ ስላለው? ከድሆች የዘረፈው ብዙ ሀብት ስላለው ነው የቦርድ አባል ያደረጋችሁ? ጥያቄ ነው የምንጠይቀው። ጥያቄ አንድ፣ ሀብት ስላለው ነው የቦርድ አባል ያደረጋችሁት? እንደ ሌሎቹ የካውንስል የህብረቱ አባላት በህግና በስርዓት አልሄድም የሚል እንደፈለገ መግለጫ እየሰጠ ስለሚሳደብ ነው የህብረቱ አባል ያደረጋችሁት? ብዙ ደጋፊ ስላለው ነው? ተከታይ ብዙ ደቀ መዝሙር የሚካድሙት ለጥንቆላው የሚያሸረግዱለት ሰዎች ስላሉ ነው የህብረቱ የቦርድ አባል ያደረጋችሁት? ትንሽዬ ተስፋ የታየንን እኛን የወንጌላዊ አማኝ ህብረት ውስጥ ያለንን ሰዎች ተስፋ እንድንቆርጥ በእምነታችን እንድናፍር አንገት እንድንደፋ የማይወክለን ሰው ተወካይ ሆኖ በቦርድ አባልነት እንዲቀመጥ ካደረጋችሁ ህዝቡን ትንቁታላችሁ ማለት ነው። ሌላ ታሪክ የለም። የህዝቡን አታከብሩትም፣ ለህዝቡ ግድ የላችሁም ማለት ነው። ህዝቡ የፈለገውን ያምጣ ነው የምትሉት፣ ህዝቡን ለመምራት አይደለም። ሁልጊዜ የሚጠቅሰው በጣም ወዶ ጥቅስ አለ። እንግዲህ ሐዋርያው ቅዱስ ጳውሎስ በሐዋርያ ሥራ ምዕራፍ 20 ላይ እኔ ለራሳችሁና ለመንጋው ተጠንቀቁ አለ። ለምን ለራሳችሁና ለመንጋው? መቼ ነው ለራሳችሁና ለመንጋው የምትጠነቀቁ? ለሚበላው ለትምህርቱ ለትንቢቱ የምትጠነቀቁ መቼ ነው? በስላሴ ትምህርት ላይ በአደባባይ ስቶ ይቅርታ ያልጠየቀ እዩ ጩፋ የሚባል ሰውዬ የትምህርት ዝግጅት የሌለው የእግዚአብሔርን ቃል በትክክል የማይረዳ የህዝቡን ይሄ ድሃ መበለቱንና ምስኪኑን ህዝብ በውሸተኛ ተስፋ በመሙላት የሐሰትን ትምህርትና የሐሰትን ትንቢት የሚናገር መኒ ሚራክል እያለ ህዝብን ገንዘብ ይገባላቸዋል እያለ የሚያጭበረበር ሐሰተኛ ነብይን ሐሰተኛ ጠንቋይን በምን መስፈርት ነው የቦርድ አባል የምታደርጉት? በምን መስፈርት ነው? በምን መስፈርት ነው? የፔንቴኮስታል እንቅስቃሴ ህብረት ውስጥ ያሉ ሰውዬ የህብረቱ መሪ የሆኑ ሰው እናንተ ያገዳችሁትን ሰው መንፈስ ቅዱስ የሚገለጥበት ሰው ነው ብሎ ጆይ ጨሮን አበረታተውታል። የቪዲዮ ማስረጃ አለኝ ማሳየት እችላለሁ። አበረታተውታል። እናንተ ያገዳችሁትን እንግዲህ ካውንስሉ አመራር የሆናችሁ እናንተ ያገዳችሁትን ሰው እኚህ ሰው አቶ እሸቱ የተባሉት ግለሰብ ሄደው በአካል
የናንተ የእግድ ደብዳቤ ማህተቡ ባደረቀበት አዲስ በሆነበት ሁኔታ እሳቸው የሱ መድረክ ላይ ተገኝተው እያበረታቱት እናንተ ምንም እንደማታመጡ እየተናገሩ ነው። የምር አቶ እሸቱና በስራቸው ያቀፉት ፔንቴኮስታል የሚባል የመጋዘን ስብስብ ባለቤቶች እናንተ ምንም እንደማታመጡ በየቦታው የሚናገሩ ነው የሚያወሩት። እውነትም እነሱ እንደሚሉት እናንተ ምንም የማታመጡ ልክ እንደ ፓፔት የተቀመጣችሁ ሰዎች ናችሁ? አሳዩን ኃላፊነት እንደሚሰማችሁ ለመንጋው እንደምትጠነቀቁ እግዚአብሔርን እንደምትፈሩ አሳዩ። እንደማንም ዘይት ቸርቻሪ እየመጣ እንደ ተወካይ ፊት ለፊት ጸጉሩን አበጥሮ እንደ መሪ እንደ ፊገር የሚቀመጥ ራሱን በመሳሪያ የሚያስጠብቅ አምልኮ ተሰብን የሚቀበል መመለክ ሲቀረው ህዝብ የሚንቀጠቀጥለት እግሩ ስር የሚደፋለት ሰውዬ ልምምዱ አጋንንታዊ የሆነ ሰውዬ በምን መስፈርት ነው የምታስቀምጡት ነው ጥያቄ። እስቲ አስገባኝ እያለ ነው። አስገባው እስቲ ጎስፔል ሲንገር ሳሚ አቤል ነው። ጎስፔል አቤል ይህ ሲንገር ሳሚ ደጋግሞ እየጠየቀ ነውና ጥያቄ ካለው እስቲ አቤል እስቲ ትንሽ ደቂቃ ረጋ በል፣ ችግር የለም። ሁሉም ነገር ለበጎ ነው። ምንም እንትና አትጨናነቅ። አንድ ጊዜ ቦርዱም ካውንስሉም ሁሉ ስልጣኑን ሰጥቷል አይደለም? ከተሰጠ በኋላ እንደዚህ ቦታውን ተቀበለ። ካውንስሉ ስልጣን አልሰጠው። አሁን ካውንስሉ ስልጣን ሰጠው እያልኩ አይደል? ካውንስሉ ጭራሽ ስልጣን አልሰጠው። ላይቀበሉትም ይችላሉ። እኔ ግን እንደ አንድ ወንጌላዊ አማኝ በካውንስል ውስጥ በአብያተ ክርስቲያናት በኩል